كريه فتني أساس صلاته إبادان قوني هدو إبان الرجاجرة إن شاء الله لكن سالي وسان بسات الله دون ديس إن شاء الله السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله والصلاة والسلام على رسول الله صلى الله عليه وسلم. ودي تكبراتشو يزي برنامج تكتاتاي وناتشو مسلمون دموچنا هيتوچه بزاريو قن بشجر كتما بلغات آفو لغداد إكف لكتما نمنگنيو በዚህች አካባቢ የሚገኙት ሙስሊም ወንድሞቻችንና እህቶቻችን የመስገጃ ቦታ ልጆቻቸውን የሚያስተምሩበት መድረሳ ከማጣት የተነሳ የሌላ ሃይማኖት ተከታይ የሆኑት ወገኖች ባከራዩት ቤት ውስጥ አንዴ ውጡ አንዴ ክፈሉ አንዴ ሲገዱ አንዴ አቁሙ እስከማባል ደረጃ ላይ ደርሶ ምናልባት በሀገራችን በኢትዮጵያ በሸገር ክፍለ ከተማ አይደለም በኢትዮጵያ እንደዚህ አይነት ታሪክ ይኖራል ብለን የማናስበውን መከራና ሰቆቃ በተለያየ አጋጣሚ የትላንትና የአጼዎችን አስተሳሰብ የሃይማኖት እኩልነት የሰው እኩልነት በማይቀበሉት አካላቶች እየተስተናገደባቸው ይገኛል። እነዚህ ወንድሞችና እህቶች ከኛ የሚፈልጉት አንደኛ የራሳቸው የሆነ መስጊድና የራሳቸው የሆነ መድረሳ ለማገንባት በራሳቸው ብቻ ይሄንን ነገር እንደማይወጡት ስለሚያውቁ ከአላህ በታች አለን ብሎ የምተማመኑበት ተገን በዓለም ላይ ያለው ሙስሊሙ ህብረተሰብ ስለሆነ ለኛ ድረሱልን ብሎ ጥሬን ወደ እናንተ ለማስተላለፍ ይፈልጋል። እስቲ ያለውን ታሪካዊ ወይም ደግሞ ያለውን ኡነታ ምን ይመስላል የሚለውን ከወንድማችን ኢንሻአላህ እንሰማና ከኛስ ምን እንጠብቃለን የሚለውን ወደ በኋላ ላይ ይዤላችሁ ቀርባለሁ። ከወንድማችን ጋር እስቲ ትንሽ ቆይታ አድርጉት። السلام عليكم ورحمة الله وبركاته. بسم الله والصلاة والسلام على رسول الله صلى الله عليه وسلم. በሸገር ክፍለ ከተማ ለቀጣፎ ለገዳዲ የኢማሙ አህመድ መስጂድና የነጃሺ ሚዲያ ትስስር የገቢ ማሰባሰቢያ ፕሮግራም ጥሪያችንን አክብረው ስለመጡልን ከልብ በአላህ ስም እጅግ አመሰግናለሁ። በመቀጠልም የለገጣፎ ለገዳዲ ኢማሙ አህመድ መስጂድ የችግሩ ምክንያት ዋና አንቋሩና ትልቁ ነገር በ2015 ሶስተኛ ወር ህዳር ያሉትን ሙስሊሞች በመሰብሰብና በቤታቸው በራቸውን ቆርቁረው ሼህ ኢብራሂም መሐመድና በኡስታዝ ሼህ ሰይድ ሐሰን 40 አባወራዎችን በማግኘት ይህንን የመስገጃ እድል እስከምናገኝ ድረስ በኡስታዝ ሰይድ ሐሰን ቤት ለ4 ወር የጀማዓ ስብስብ በማድረግና እንዲሁም አቅማችንን አሰባስበን የግለሰብ ቤት ተከራይተን እየሰገርን ካስቆጠርን 3 አመታችን ሆኖ ይገኛል። ሆኖም ግን በዚህ አካባቢ የሚኖረው ማህበረሰብ ሙስሊም በሙሉ እለት ከለት ዳቦ ፈላጎ እና አነስተኛ ገቢ ያለው ማህበረሰብ የሚኖርበት ሲሆን ይሄውም ከአቅማችን በላይ ከዳቦአችን በማካፈልና 20 ሺህ ብር ለመስጂድ እንዲሁም ለቂራአት ለልጆች ለማስቀራትና ለውሃ ለመብራት እስከ 35 ሺህ ብር በወር በማውጣት ይሄን ያህል ጊዜ አስቆጥረናል። ነገር ግን በክፍለ ከተማም በአዲስ አበባ መጅሊስም በፌደራልም የደብዳቤ እገዛ ተሰጥቶን በየመስጂዶች ወንድሞቻችን ያገዘውን ብንደርስም ነገር ግን ከዚህ በኋላ የሚደርስብንን ወይም ደግሞ የምንከፍለውን የመስጂድ ክፍያ መክፈል ባልቻልንበት ሁኔታ አከራያችን መጥቶ ለ1 ወር ሰጥቶን ሲያበቃ በግድ ሽምግልና ሰዎች ያስለምነን ለ6 ወር ጊዜ ገደብ ሰጥቶናል። ይሄውም 3 አመት ሲከፈል የነበረው በዚህ አካባቢ እንደምታዩት አነስተኛ ማህበረሰብ ሙስሊም ማህበረሰቦቻችንና ወንድሞቻችን ሲሆን ከዚህ በኋላ ግን አካባቢው ላይ የሚገኝ ቦታ ለመስጂድ የሚሆን የሚገኝ ቦታ 500 ካሬ 7 ሚሊዮን የተባልን ሲሆን ሁለተኛ 140 ካሬ 4 ሚሊዮን የተባልን ሲሆን ይሄንን በእኛ አቅም ሊፈጸምና ሊሰራ ስለማይችል የኢትዮጵያ ሙሉ ሙስሊማት እንዲሁም ከአገር ውስጥ እስከ ውጭ ድረስ ከትንሽ እስከ ትልቅ ከባለሀብት እስከ አኽላቅ ኸይር ይሄንን ስራ ተባብረውን ከችግር እንዲያወጡልንና መስጂዳችንን ቦታ ገዝተውልን መስጂድ እንዲሰሩልን በትትና እናመሰግናለን። እኛ ያሳለፍነው ችግር የሁሉም የሙስሊማት ችግር ስለሆነ
ከምንም በላይ ማስታወቂያ እንዳንሰቅል እንደዚሁ ማይክሮፎን እንዳንጠቀም ብዙ እንዳንሰግድ ጫና የተደረገበት አካባቢ ስለሆነ ይሄን ሊታደግልን የሚችለው ሁሉም ሙስሊም በሙሉ እንዲታገዘንና ይሄንን ቦታ ገዝቶ በትክክል ግንባታውንም እንዲገነቡልን ለሙስሊማት ሙሉ በሚመለከተው ሁሉ ለሁሉም ላኢላሃ ኢለላህ ብሎ ያመነ በሙሉ ሁሉም ማሻራውን ጥሎ ቦታችንን ገዝቶ ተውለት አንዱ የቻለውን ያክል መስጂዳችንን እንዲገነባልን ስንል በነጃሺ ሚዲያ እንዲተላለፍልን እንዲሁ በአክብሮት ሰጥተውን ተባብረውን የመጡ ኡስታዞች፣ ሽማግሌዎች እንደዚሁ ደግሞ አኽለቅ ኸይሮች ይህንን ጉዳይ በየቤታቸው በሚዲያ በፌስቡክ በቴሌግራም በማንኛውም በቤተ ዘመዶቻቸው በማሰራጨት ትብብር እንድታደርጉልና ይህንን መስጂድ አሰርታችሁ ነገ የውሙል ቂያማ ጀነቱል ፊርደውስ የሁሉም ሙስሊማት አሻራ እንዲጣልበት አሳስባለሁ። ኸይረ ሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወላሂ ምናልባት ያለው ችግር ወንድማችን ከገለጸው በላይ ነው ማለት እችላለሁ። አንደኛ ይሄ ተከራይቶ እየሰገዱበትና ልጆችን የሚያስተምሩበት ቦታ የሌላ ሃይማኖት ተከታይ ነው። እሱም ሌሎች እሱ ያለው ለሙስሊሙ ያለው እይታም ሆነ ሙስሊሙ እንዳይቸገር ብሎ ባደረገው እርዳታ ራሱ እሱ ራሱ ሌላ ጫና ደርሶበት ይሄንን ነገር የምታከራይ ከሆነ ሌላ እርምጃ ይወሰድብሃል እስከ ማለት ደረጃ ተደርሶበት እሱም ለህይወቱ ስጋት ቤቴን አላከራይም እስከ ማለት ደረጃ ደርሷል። አሁን ከዚህ በኋላ እዚህ አካባቢ ያለው ሙስሊም ምናልባት ወደ 40 አባወራዎች ይሄንን ብር አዋጥቶ የራሳቸውን መሬት ማግዛት ካልቻሉ ዲኑን እየወደዱ እስልምናቸውን ይዘው በዱንያ ሰበብ ሊበተኑ ነው ማለት ነው። በሸገር ክፍለ ከተማ በዚች በኦሮሚያ ምድር ላይ ሙስሊሙ በብዛት ባለበት አዲስ አበባ አካባቢ ተሰምቶ ይኖራል ተብሎ የማይታሰበው ችግር ሙስሊሙ ኡማ ላይ ሊደርስ ነው ማለት ነው። ይሄንን መታደግ የሁላችንም ግዴታ ነው። ላኢላሃ ኢላላህ የከልመቱ ላኢላሃ ኢላላህ ሸሃዳው ደርሶት በዲኑ ለዲኑ የሚቆረቆር ሙስሊሙ ህብረተሰብ 10 ብር 20 ብር ለምን አይሆንም? በሺና በሚሊዮን ብቻ ሳይሆን በሚችለው አቅሙ በዚህ በመስጂድ ኢማሙ አህመድ አካውንት ላይ የራሱን አሻራ ቢጥል በአንድ ቀን በሁለት ቀን በአንድ ሳምንት ይሄንን የመስጊድ ቦታ ገዝተን ለዚህ ህብረተሰብ መስጠት እንችላለን። ሙሉ በሙሉ እኔ ገዝቼ አሰረክባለሁ የሚል አህለል ኸይርም ሊኖር ይችላል። አላህ ይሄንንም አላህ እንዲያመጣልን በዱዓይም እንዳትረሱ። ስለዚህ ከናንተ የምንፈልገው ይሄ ሙስሊሙ ህብረተሰብ ተበትኖ በተደረገበት ጫና የበታችነት ተሰምቶት አባት የሌለው ኡማ ሆኖ ተበትኖ እንዲኖር የምታስቡት እሱ ችግር የለውም ይሁን ካላችሁት ሙስሊሙ ተበትኖ ማኖር ይችላል። አይ እኛ እስካለን ድረስ በአላህ አምነን በአላህ ተመክተን በዓለም ላይ ያለው ህብረተሰብ አይደለም በኢትዮጵያ አይደለም አዲስ አበባ አካባቢ ያለው ሙስሊሙ ህብረተሰብ በአንድ ብር ራሱ ቢያሰባስብ እቺን የመስጊድ ቦታ በአንድ ቀን ማግዛት የሚችለውን አቅም እያለን እነዚህ ሙስሊም ወንድሞቻችንና እህቶቻችን በዲን ሰበብ ዱንያን በማጣት ብቻ ተበትኖ በተደረገባቸው ጫና መስጊድ እዚህ ማኖር የለበትም ብለው የሚያስቡት አካሎች አሉ። መስጊድ እንዲሰራ የማይፈልጉት አሉ። የመስጊድ የአዛን ድምፅ እንዳይሰማ የሚፈልጉት አካሎች አሉ። እነሱ ሐቁን ለማጥፋት መስዋዕትነት ከፍለዋል። እኛ ግን በአላህ አምነን ይሄንን ሐቁን ለማርዳት መስዋዕትነቱን ማክፈል የሚከብደን ከሆነ የኛ በአላህ ማመኑ ምኑ ጋር ነው የሚለውን ለሁላችንም ጥያቄ ይሆናል። በዓለም ላይ ያላችሁ ድምፄን የሰማችሁት ሼር አድርጉት፣ ለሌላ ሰው አሳልፉት። ሁላችሁም የራሳችሁን የምትችሉትን መስዋዕትነት ክፈሉት። ይሄንን ህብረተሰብ ከ6 ወር በኋላ ውጡ ተብሎ ተባረዋል። ሜዳ ላይ ሊቀሩት አላህ አላቸው፣ ከአላህ በታች እኛም አለን። በዓለም ላይ ያለነው ሙስሊሙ ህብረተሰብ በውጭም በሀገር ውስጥም በውጭ ላይም ያላችሁ ትንሽ ነው ብላችሁ ሳትንቁት በአላህ ያመናችሁና ድምፄን የሰማችሁ ማናችሁም ብትሆኑ የምትችሉትን በዚች አካውንት ላይ 1000 አካውንቱንም ንገሩ 1068 68 04 04 60 60 338 ይሄንን አካውንት በፔጁ ላይ የሚጻፍላችኋል። በዚህ አካውንት
ኢማሙ አህመድ መስጂድ በሚሎ በዚህኛው አካውንት ሁላችንም በዓለም ላይ ያለነው ሙስሊም ህብረተሰብ እነዚህን ጀማዓ እንታደጋቸው በምንችለው አቅም እንርዳቸው የሚለውን በአላህ ስም ጥሪውን ወደ እናንተ ማሳለፍ ይፈልጋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የአላህ ቤት ነው ግን በኪራይ ነው። ከ6 ወር በኋላ ሊቀቁ ተብለዋል። ይሄንን ቤት ለቆ ሊወጡ ነው። ተማሪዎችንም ይዘው ወይ ሊበተኑ አላህ ደግሞ ከረዳን ኢንሻአላህ የራሳችን መስጂድ መሬት ገዝተን ልንገባበት ነው። እስቲ ከዚህ ጋር በተያያዘ እሳቸውም የሚሉት ነገር አለ። ኢንሻአላህ ወደ እሳቸው አሳልፋቸዋለሁ። እሺ አልহামዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ኢንሻአላህ ኢማም ዩሱፍ እዚህ መስጂድ ያው አስአጋጅና ልጆችን ነው ማቀራው። በጣም ትልቅ ችግር ያለበት አካባቢ ነው። ብዙ ህፃኖች አሉ። ቢያንስ እንኳን በዚህን 3 አመት ውስጥ ብዙ ልጆች አክትመዋል። አሁን በዚህን ክረምት ውስጥ ደግሞ ከአንድ ጁዝ ከ6 5 ጁዝ ሐፍዘው ወደ ሌላ አካዳሚ ወደ ሌላ ሂፍዝ ቦታ የላክናቸው ሁሉ አሉ። እዚህ ሐፍዘው ማለት ነው። እነዚህ ልጆች አሁን ኪራይ ላይ ነው ያለነው። እነዚህ ልጆች ብንወጣ ከዚህ ኪራይ ብንባረር የመጨረሻ እነዚህ ልጆች ቀጥታ ወደ ሰፈር ገብተው ዱርዬ ነው የሚሆኑት። ስለዚህ እነዚህ ልጆች ለመታደግ ያው ምንም አማራጭ ስለሌለን በመላው ዓለም ያላችሁ በኢትዮጵያም ይሁን ውጭ ያላችሁ ወንድሞቻችን ብትተባበሩ። ጉዳዩ እኛ እንደምንገልጸው አይደለም፣ ከምንገልጸው በላይ ነው። ምክንያቱም ይሄ ሰውዬ ካስወጣን እዚህ ሰፈር ላይ አንድ ቻንስ ብቻ ነው የምንጠቀሙበት። ከዚህ ቦታ አንድ ጊዜ ከወጣን አለቀ። ሁላችንም ሙስሊም መሆናችን በማይታወቅ መልኩ ነው የምንኖረው። ስለዚህ ከዚህ ቦታ ላይ እንደምንም ብላችሁ የምንገዛበትን እድል ይሄንን ፕሮግራም የምትከታተሉ በሙሉ ብትተባበሩ አሪፍ ነው ነው የምልህ። ምክንያቱም ብዙ ህፃኖች አሉ ለትልቅ ደረጃ የሚበቁ ለዓሊም የሚበቁ ቢያንስ እንኳን አሁን በዘንድሮ እንኳን ከ5 ከ6 በላይ እዚህ ክረምት ላይ ሲያሰግዱ ነው የቀረሙ ሐፊዞች ማለት ነው። እነዚህ ልጆች እነዚህ የወጡት እንኳን ወደ ሂፍዝ ቦታ ወደ ሐዲስ ቦታ ሄደዋል። ችግር የለውም ቢያንስ ራሳቸውን አውጥተዋል። ገና ደግሞ ያሐፈዙ በጣም ብዙ ደግሞ ኪታብ የሚቀሩ ከ20 በላይ ኪታብ የሚቀሩ አቂዳ እንደዚህ የተለያዩ የሚቀሩ እነዚህ ልጆች አሁን እዚህ ላይ ያሉ ትምህርት እየተማሩ ነው። በትርፋቸው ይቀራሉ። አሁን የሉምና ነው እንጂ ይቀራሉ። ማታ ማታ ይመጣሉ። እነዚህ ልጆች ቀጥታ ዝግት ካደረግንባቸው ከባድ፣ ባለቤቱ ከሆነ ደግሞ በጣም ከባድ። ለ6 ወር የመጀመሪያ እኔ መጣ አሁን ለአንድ ወር ብቻ ሰጠ። ሐምሌ 14 መጣና ወረቀት ይዞ በአስቸኳይ ውጡ ብሎ ደብዳቤ ይዞ መጥቶ ሰጠ። ለመቼ ውጡ አለን? ነሐሴ 30 ላይ በአስቸኳይ በሩን በርግዶ ገባና በእግሩ ነው ቀጥታ ጧራ ውስጥ የገባ። እኔ ሌላ ነው የተሰማኝ ከሚገርማችሁ። ለምን እንደ ጓደኞቹ ኧረ ጧራ ነው ምናምን ምንድነው ምናምን በቃ። ከዛ እንደምንም ለምነን የተወሰኑ ወንድሞች መጡ። ለምነን አባብለን ምን ብለን የግዴታ እንደው ለአላህ ብለህ በቃ ብለን ለምነን 6 ወር ነው ለምነን፣ ለዛውን በልመን። ከዚህም በኋላ ወንድሞች ቢያንስ እንኳን ሸራም ቢሆን ጠልለን እነዚህ ያሉ ጀማዓዎች በጀማዓ የምንሰግድበትን ልጆች ቂራት የሚቀሩበት እድል ቢመቻችልን ይህንን ፕሮግራም የምትከታተሉ አሪፍ ነው ብዬ አስባለሁኝ። በጣም ከባድ ነው ያሳለፍነው እንትን እኔና ሸሰይርን እኔ ከሚገርማችሁ አሰግዳለሁኝ፣ እዚህ አዛን አደርጋለሁኝ፣ ልጆቹን አቀራለሁኝ። እዚሁ ነው ማለት 4ቱንም ስራ ነው የምሰራው። እዚህ እያደርኩ ይመጣሉ 4 ሰዓት ምናምን የአካባቢ እንትኖች እየተላኩ ማለት ነው። ይመጣውና ክፈት ምንድነው ባስቸኳይ ይሄን ስፒከር ምናምን ድም ምንድነው እዛ አካባቢ ላይ አዛን የምታደርጉት? በጣም ነው የሚያሰቃዩ። በእርግጥ ሙስሊም ስቃይ ለሱ ጌጡ ምንም ማለት አይደለም። ግን ይሄንን ስቃይ የማይችሉ ናቸው የአካባቢ ሰዎች። ቤቱን እንኳን ተከራይቶ ለማስቀጠል አንደኛ ከገቢ አንፃር፣ ሁለተኛ ካላቸው የእምነት ድክመት አንፃር ቢያንስ እኮ ከአመት ከምናምን ወንድሜ ሸሰይ ስራቸውን እየሰሩ በትርፍ ሰዓታቸው የሚከፈል እንኳን ለቤት ኪራይም ከፍለው ለልጆችም ከፍለው ስለማይችሉ በነፃ ነው። ለምን እነዚህ ሙስሊሞች አንድ ጊዜ ብትንካሉ የኛ ኃላፊነት አለብን ከሚል አንፃር። ስለዚህ በጣም ተባበሩን። እኔ ከምገርማችሁ እኔ ፍራቱ ስላለ ከምገልጸው በላይ ነው። ስቃይ በጣም የሚያስለቅስ
የዲን ፍላጎት አላቸው። ግን ዲኑን እንዴት አድርገው የያዙት የአካባቢው ሙስሊሞች ዲኑን እንዴት አድርገው ያስቀጥሉት ከአቅም በላይ ሆኖባቸዋል። እና በጣም ተባበሩን ነው እላለሁኝ። ይሄ ነው የኔ መልእክት ከብዙ በትንሹ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። ያው የተከበራችሁ ወንድሞቼና እህቶቼ እነዚህ በሸገር ከተማ ለገጣፎ ለገዳዲ ክፍለ ከተማ ያሉት ሙስሊም ህብረተሰብ ወደ 60 አካባቢ ነው የምትጠጉት። ትምህርት ዲንን የሚማሩትን ህፃናቶች ይዘው ሊበተኑ ያላቸው አማራጭ ምንድነው? በዓለም ላይ ያለነው እኛ ሙስሊሙ ህብረተሰብ እነዚህ የሚያስተምሩት የሚያሰግዱት በደሞዝ አይደለም ከአላህ እናገኛለን በሚል ህይወታቸውን ለኡማው መስዋዕትነት ከፍሎ ነው። እኛ ግን ለነዚህ ሰዎች ለነዚህ ሙስሊም ወንድሞችና እህቶች ካልደረስንላቸው ወላሂ ሊበተኑ። እኔ በራሴ በኩል ከሻሸመኔ ይሄ ችግር የችግሩን አሳሳቢነት ሰምቼ ነው ከዛ ተነስቼ የመጣሁት። ይሄን ነገር ሰምታችሁ በዚህ ሙስሊሙ ኡማ ላይ ችግር ቢፈጠር እናንተም በአላህ ፊት ተጠያቂ ናችሁ። ስለዚህ በአላህ ስም እንጠይቃለን። በዓለም ላይ ያለውን ህብረተሰብ ሚዲያ ላይ ያላችሁ ሰዎች ኑና ኢንተርቪው አድርጉ፣ ያለውን ለዓለም ህብረተሰብ አሳውቁ፣ የምትችሉትን ስሩ። ሶሻል ሚዲያ ላይ ይሄንንም ሼር አድርጉ፣ ለሌላ ሰው ማሳውቁ። በምንችለው አቅም አነሰ በዛ ሳንል ባለነው አቅም ከነዚህ ወንድሞች ጎን ቆመን የራሳቸው መስጂድ የራሳቸው መድረሳ የሚገነቡበትን መሬት መግዛቱ ላይ ሁላችንም የራሳችን አስተዋጽኦ እንወጣ። ይሄንን አማና አደራ 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 አማናውን በአላህ ስም ጠይቃችኋለሁ። የኢማሙ አህመድ መስጂድ አካውንት ደግሞ 1068 04 60 33 8 በዚህ አካውንት ኢማሙ አህመድ መስጂድ በሚለው አካውንት የምንችለውን ያህል እናድርግ። በተቻለ መጠን የተለያየ ሶሻል ሚዲያን የምትጠቀሙት ለነዚህ ሙስሊም ወንድሞችና እህቶች ድምጽ እንኑላቸው። ፕሮግራማቸውን ለዓለም ህብረተሰብ እናሳውቅ። የተለያየ ፕሮግራምን ሰርተን እነዚህን ሙስሊም ወንድሞችን እንታደጋቸው። አማና 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 ላችኋለሁ። ሁሉም ይሄንን ድምጽ ሰምቶ ለሌላ ሰው ሼር አድርጎ በሚችለው አቅሙ የተሳተፈን ሁላችንም ማረፊያችሁን አላህ ፍርዶስ ያድርግ እላችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ብስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱ። أنا واقول داس دبتشو متي حفنة دبتة ملي حفتة دبتة نيراني دوبا هدو قرانا منياتا وان كان فكاتو قدنا ولا قال لتا نقمت أنا نون نقومبا مقالة دالتي ديمتوري وان مول فكاتو يسود وان مول فكاتو أماما فتة كوفيا قلتة مقالة سيوكان قدنا سكيس سوتشون درنيتو أذان نجرو مسجد صلاة من دندامو يشو وأنا ما كان فكرت ورابي جديد هسات عمره تكتو كرتي تقول قد سنيدي سجرا أشي أكاونت تافي وان غرغرا يكشاجر أني نانا في الفنت لقد آفو لقد داري كيسات وانا كنا إن أجاس ير إلين أرجع إلين بهو قرو وانت دبته في وانا جرى مخنا أولي أستاذ زكينا جالتها وبيها وجمانة طاربو لدلا إجا أدو أمة سلاماتي إنسان اللي بقى أرجن بقى دبتني أستاذ نكيجين سيما وجين سنة دبتن كان أول نمني وفقله وكان مرمت بالله وفرجنا متواني متو هدرا أمانة سدين جنة وجنة قد سيدي لكسنا مسلم الدنيا الرجلتن مسلم بتشامتي كريستان مسلم مسجد جارا ولا مسلمني كريستان مسجد جارا ومن كان فكرني كان بقى مسلم ما نساب بقى بوتو هندنو كقول غرغارو جرو كان إنسان كان قلنا كان الدار سنيفو أمانة ربي سنتاتاتو والنجار أرجلو وان دبتشو كيس كين نفر وسنا حال دبتشو ندل لين تمير كيس قال لوان تايب يجوا هم نكسيت كين مسجد كنا جلا قبات منافي مسجد اللي كنا نيتو ربي وريش برا جاي جرا وان تاته في هذا را ما سان سرين جنا يرو قداد وراني كيس الإسلام ما أنتو نجاشي راكاتي كم تكاسيته كون برمت أمريكا كون نجيتين بيكا كون هندو دبسا إسلام من كلي سكما كرفته كتاب حال أمن تالي غرغر رت سامبر ريسني في أكاسو مهيون نقطون نمني كين ندو بتمالي وان دبسا ألون ندرج جيس لفاروتو من كرم الله من جوتوني دعوتني في ساعات في نبي إسلام في إسلام دعوتو في إسلام تيجي إجراءه
halkanii guyyaa birrii takka birrii lama odoon jenne namni sagalee tana dhageetu guutuun kan kee akkaawuntii kanarratti waa darbadhu bira darbisiin jedha. Bismillaahi jedhee dhaamsa koon jalqabaa amrii waa hundaatu isa dargaa qabaa. Furmaanni waa maraa obboleeyyuu kiyya rabbiin harka jira har'a addunyaa fi fuuldura akiraa. Rahmatanu goda ilahi nolanu akka hojii keenya tabbata gaambaanu badii xiqqoo guddoo mee qabaleessine irkoo biraan qabnu isatti dheessine rahmatanu godhee nuufa araaramu azaaba isaarraa warra baraaramu rabbi nu haa godhu obboleeyyuu kiyya warra milkiin tolee الدنيا فاكرة جنجيرا هفولي مليك لما فان كان برا زودتو إججرات دا براكين أرجتو شيرانو كام سودا وقاب صندوبي حكي هدو مسلم هوتا جيجير سيسمكا حكي أبا ربي كنو جرا چيزه أمنتي بريدة تنانو دال چيزه يا وردواتا فعالمني kanneen dachiidhaa furjii taatanii kaleessas ba'aa hedduu baatanii amaanaa diinii asiin geettanii har'as jabaadhaa hin laafatinaa qalama seenaatti barrooftanii ikwaanii fillaahi baga wal garree addaan hin baanu obboleeyyuu kiyyaa erga wal garree fedha rabbiiti walitti dachaa nati gooturree addaan hin baanu erga wal barree yoo rabbiin fedhee walitti dachaa nati gooturree asumarra dhaaba nashiidaa koo har'a fedha rabbii taana masgiida ijaarree barra wal garra. السلام عليكم ورحمة الله وبركاته. بارك الله فيكم وجزاكم الله خيرا.